የሳምሰንግ አዲሱ ዋን ዩአይ 8 ላይ ልታገኟቸው የሚችሏቸውን አንዳንድ ፊቸሮች ላሳያችሁ። ወደ መጀመሪያው ስንሄድ ስልካችሁ ላይ ሴቲንግ ላይ ሊሆን ይችላል የትኛውን ቦታ ባክ ስታደርጉ ወይም ባክ ስዋይፕን ስትጠቀሙ እንደዚህ አይነት አኒሜሽን እንዲያሳያችሁ እንዴት ማድረግ እንደምትችሉ ላሳያችሁ። ይህንን ለማድረግ ወደ ስልካችሁ ሴቲንግ ትሄዳላችሁ። ሴቲንግ ላይ ከገባችሁ በኋላ ወደ ታች ወረድ ታደርጉና አድቫንስድ ፊቸር የሚለውን አንዴ ንኩት። ይሄን ስነኩት እንደምታዩት እዚህ ጋር ላብስ የሚል አለ። ላብስ የሚለውን አንዴ ንኩት። ላብስ የሚለውን ከነካችሁት በኋላ እዚህ ጋር ባክ ስዋይፕ ፕሪቪው የምትላለች እቺ ኦፍ ሆና ነው የምታገኙት። እቺን ኦን አድርጓት። እቺን ኦን ካደረጋችኋት በኋላ ባክ በምታረጉ ጊዜ እንደምታዩት በዚህ መልኩ አኒሜሽን የሚያሳያችሁ ይሆናል ማለት ነው። ሁለተኛው ስልካችሁ ላይ የተለያዩ አፕሊኬሽኖችን የተለያዩ ነገሮችን ስትከፍቱ አኒሜሽኑን ፈጣንና ስሎ እንዲሆን ማድረግ የምትችሉበት አዲስ ፊቸር ነው። ይህንን እንዴት አድርጋችሁ ማድረግ እንደምትችሉ ላሳያችሁ። ይህንን ለማድረግ ጉድሎክ አፕሊኬሽናችሁን ክፈቱ። ጉድሎክ አፕሊኬሽናችሁን ከከፈታችሁ በኋላ እዚህ ጋር ሆም አፕ የምትለውን ክፈቷት። ሆም አፕ የሚለው እናንተ ጋር ከሌለ ቴሌግራም ቻናላችን ላይ ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ቴሌግራም ቻናላችን ይሄ ነው። እዚህ ላይ ከገባችሁ በኋላ ገስቸር ሴቲንግ የምትለውን አንዴ ንኳት። እዚህ ጋር ይሄንን ኦን እናደርገዋለን። ኦን ካደረጋችሁ በኋላ እዚህ ጋር አፕ ኦፕን አኒሜሽን የሚል ነገር አለ። እሱን አንዴ ንኩት። ይሄን ስነኩት እንደምታዩት በዚህ መልኩ ቬሪ ስሎ፣ ሞዴሬት፣ ፋስት እና ቬሪ ፋስት የሚሉ አማራጮች ይመጡላችኋል። ይሄንን ኦፍ የሆነውን ኦን አድርጉና ለምሳሌ ቬሪ ስሎ የሚለው ላይ ካደረግነውና ስከፍቱና ሲዘጉ በጣም ቀስ ያለ ነው የሚሆነው ማለት ነው። ለምሳሌ ላሳያችሁ። እንደምታዩት ሲከፍትና ሲዘጋ በጣም ስሎ ነው። ሞዴሬት የሚለው ላይ ካደረጋችሁት ማከለኛ ይሆናል። እንደምታዩት በዚህ መልኩ ይሆናል። ቬሪ ፋስት የሚለው ላይ ካደረጋችሁት ደግሞ ፈጣን ይሆናል ማለት ነው ሲከፍቱና ሲዘጉት። ሞዴሬት የሚለው ላይ በማድረግ ይሄንን መካከለኛ አሪፉን መጠቀም ትችላላችሁ። ወደ ስልካችሁ ጋላሪ ትሄዳላችሁ። ጋላሪያችሁ ላይ ከገባችሁ በኋላ እዚህ ጋር እንደምታዩት ስክሪንሻት የሚል የራሱ ፎልደር አለው። ስክሪንሻት ስታነሱ የሚቀመጥበት እሱን ትነኩታላችሁ። እሱን ስነኩት እንደምታዩት በዚህ መልኩ ይመጣልናል። እዚህ ጋር አዲስ የተጨመሩት ነገሮች ኦል ይላል። እዚህ ጋር እንደምታዩት ከሱ በመቀጠል ሾፒንግ የሚል አለ። ከዛ በመቀጠል ሎኬሽን የሚል አለ። ከዛ በመቀጠል ባርኮድ የሚል አለ። እንዲሁም እንደዚህ ያለ ይቀጥላል ማለት ነው። እኔ የተለያዩ ባርኮዶችን ስክሪንሻት ስላደረኩኝ ባርኮድ የሚል ፎልደር የራሱ ከፍቶ እዚህ ላይ አስቀምጦልኛል። ሎኬሽን ሪሌትድ የሆኑ ስክሪንሻቶችን ስታነሱ ደግሞ ወይም ደግሞ ሎኬሽን ላይ ገብታችሁ ወይም አፕ ላይ ሊሆን ይችላል ሌላ ነገር ላይ ሎኬሽን ጋር የተገናኘ ነገር ስክሪንሻት በመታነሱ ጊዜ ሎኬሽን የሚለው ቦታ ላይ ገብቶ ይቀመጣል ማለት ነው። ከዛ በተጨማሪ ደግሞ ሾፒንግ የሚለው ላይ ከአሊ ኤክስፕረስ ሊሆን ይችላል ከተለያዩ ፕላትፎርሞች እቃ አይታችሁ ወዳችሁት ሊሆን ይችላል። ብቻ ሾፒንግ ጋር ሪሌትድ የሆነ ነገር ደግሞ ስክሪንሻት ስታደርጉ ሾፒንግ የሚለው ቦታ ላይ ታገኙታላችሁ። ይህ ምን ያደርግልናል ካላችሁ ስክሪንሻቶችን ካታጎራይዝ አድርጎ በማስቀመጥ በቀላሉ የፈለጋችሁትን ነገር እንድታገኙ ይረዳችኋል። ከተመቹኝ አሪፍ ፊቸሮች መካከል ይሄ አንደኛው ነው። ሆም ስክሪናችሁን በዚህ መልኩ ያመጣላችኋል። ሆም ስክሪናችሁን ኤዲት ማድረግ ትችላላችሁ። የተጨመሩ አሪፍ ፊቸሮች አሉት። እዚህ ጋር የሰዓታችሁን አንድ ጊዜ ከነካችሁት እንደምታዩት ሰዓታችሁን ወደ ተለያዩ ዲዛይኖች መቀየር ትችላላችሁ። እዚህ ጋር እንደምታዩት ሁለተኛ ላይ ያለው አዲስ የተጨመረው ይሄ ነው። በጣም አሪፍ ነው። እዚህ ጋር ቲክነሱን መጨመር መቀነስ ትችላላችሁ እንደዚህ ያደረጋችሁ። ከዚህ በተጨማሪ ይሄንን ለየት የሚያደርገው እንደምታዩት ሰዓቱን ባንቀሳቀሳችሁት ልክ እንደምታዩት ባስገባችሁበት ቦታ የሰዓቱ ዲዛይንም ይቀየራል። እንደምታዩት ኦብጀክት ካለ ለምሳሌ እዚህ ራሱ ወጣ ያለ ነው። እንደምታዩት እሱ ጋር እንደምታዩት መሃል ላይ ካደረጋችሁት ዳርና ዳሩ ወረድ ይላል። መሃል ላይ እንደምታዩት ባስቀመጣችሁበት ቦታ ዲዛይኑ ይቀያየራል ማለት ነው። ይህ ነገር በፈለጋችሁበት ፎቶ ላይ ካስገባችሁለት ዲዛይኑ በየቦታው የሚቀያየር ይሆናል ማለት ነው። ከዚህ በተጨማሪ ከታች ያለውን ፎቶ ፍሬም የምትላለች ፍሬም የምትለውን ነክታችሁ በፈለጋችሁት አይነት ፍሬም ፎቶአችሁን ማድረግ ትችላላችሁ። የተለያዩ አሪፍ ፍሬሞች አሉ። ከነዚህ የተመቻችሁን ማድረግ ትችላላችሁ። ከዚህ በተጨማሪ ኢፌክት የሚለውን አንዴ ንኩትና ኢፌክት የተለያዩ ኢፌክቶችን መጠቀም ትችላላችሁ። ፎቶአችሁን የተለያዩ ኢፌክቶች ይሰጣል። የተመቻችሁን መርጣችሁ ይሄንን አፕላይ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ዋነኛው የተመቸኝ ነገር አሻራችሁን እዚህ ጋር እንደምታዩት የአሻራዋን አንድ ጊዜ ከነካችኋት እዚህ ጋር የተለያዩ አኒሜሽኖች ይመጡላችኋል። አሻራችሁን በምትከፍቱ ጊዜ ስልካችሁን ስትከፍቱ ወይ የተለያዩ እንደዚህ አይነት የሚገራርሙ አኒሜሽኖችን ማየት ትችላላችሁ ማለት ነው። ከነዚህ የተመቻችሁን ማድረግ ትችላላችሁ። እንደምታዩት ይሄኛውን ካደረግነው ስልካችንን ስንከፍት እንደዚህ አይነት አኒሜሽን የሚመጣልን ይሆናል ማለት ነው። ለዛሬ ያሳየኋችሁ ሆም ስክሪናችሁን እንዴት አድርጋችሁ ኤዲት እንደምታደርጉ ነው። ሌላ ተጨማሪ ብዙ ነገሮች አሉ። በቀጣይ ቪዲዮዎች የማሳያችሁ ይሆናል። ይመቻችሁ።